السلام عليكم ورحمة الله تعالى وبركاته. شيخ عيسى حمزة رحمة الله عليه كفل أرات ككفل صوست يكأتألا أركأو يتردو زمناي نبرو يحجر واركا يأمنت زاف يمسلتن جزوف አጥናፍ ባህር ማዶ ድረስ የናኘ ክብር ሼህ ዒሳ በተጽዕኖና በአስተዋጽኦ ከውጭ ሊቃውንትና ምሁራንም ጋር ይግባቡና ይወዳጁ ነበር። በጊዜው የቱርክ ኤምባሲ ተጠሪ የነበሩት ሼህ ተውፊቅ በሼህ ዒሳ ተማርከው ቆንጽልነታቸውን ትተው ወደ ሼህ ዒሳ ማዕከል መግባታቸው ይነገራል። ሼህ ተውፊቅ ለበርካታ ጊዜያት ከሼህ ዒሳ ዘንድ ተዋድቀው መማራቸው በብዛት ይወራል። ጉራጌት ሚስት አግብተው 3 ልጆችን እስከ ማፍራት ደርሰውም ነበርም ይባላል። በቃጥባሬ ማዕከል ከሚስተናገዱ ልዩ ልዩ ክንውኖች ውስጥ በተቀዳሚነት እየተሳተፉ ለረጅም ዓመታት መኖራቸው በብዙ ተጠቁሟል። ይህ ነበር ሼህ ዒሳን ለዓለም አደባባይ ያሰጣ እንዲታወቁ ዘንድም አበቃ። እንቅስቃሴና ትጋታቸውን በመረዳት የቱርክ መንግስት ባለ ወርቅ ዘውድ እንደላከላቸው አስረጂ አሻራዎች ተሰብስበው ይገኛል። የሼህ ዒሳ ሃይማኖታዊና ሀገራዊ አበርክቶ ሼህ ዒሳ ከቅንጣቷ እነሞር መንደር ውስጥ ቢወለዱም ራእያቸው ግን ሀገራዊ ሆኖ ተወነጨፈ። በማዕከላዊ ኢትዮጵያ ተተከለ፣ ከደቡብ ሰሜን ተዳረሰ። ጥረታቸው ነጻ ደግሞም ንጹሕ ነበር። ስጋዊና ምድራዊ ገፊ ፍላጎታቸውን አላስተናገዱም። ከስሜታቸው ጋር ውህደት አልፈጠሩም። መንፈሳዊ የጠዋት ብልጽግነታቸውን ለአመል ታህል በእርክሰት አላደፈረሱም። ጽኑ ህሊናዊ ሰው ነበሩ። ጥበበኛ ሊቅ ናቸው። ቆምታ፣ እርጋታ፣ አስተውሎት፣ አመዛዝኖት፣ አእምሯዊ ልህቀት፣ ልባዊ ስፋት፣ መንፈሳዊ ቸርነት ያገዘፋቸው ሲያስቡ ከአካባቢ በላይ ነው። መልካምነታቸውን ሲለግሱ በዘረቢስነት ይመስላሉ። ከንዑስ ብሔራቸው በላይ ይሆናሉ። ከጎሳቸው የተፋቁ ይመስላሉ። ሰውነትን በሃይማኖት ሃይማኖትን በዘር አላቆሸሹም፣ አላስቀደሙም። የእርሳቸው የሃይማኖታቸው ህልው የመሆን ሰበብ ናትና ሀገርን በምንም አልመነዘሩም። ምድሪቱን ስለማንም አላጣውሩም። ሼህ ዒሳ ሐምዛ ኢትዮጵያዊ የጉራጌ ሰንደቅ ዕለታዊ ሰው ሳይሆኑ ኖሩ። ዘመናትን በህልም ባቡር ተሳፍረው ትውልዳንን በተግባር እርካብ ረግጠው ተሻገሩ። ሀገርን ለማጽናት እምነትን ለማስጠበቅ በተማዘነ ዳና የሚነጉድ ትውልድ ለመፍጠር ታተሩ። እንደ ነቢያት ትልም ህዝባዊ መዳመቂያ ውጥኖችን ለመዝራት ፋተሩ። ከጥንቱኑ ለዚያ ተፈጠሩ። የተፈጠሩበትን ደግሞ ፈቀደውት። የፈቀዱትን አንግቦ መላወሱን መረጡት። ገና በልጅነት ከውድቀት ባርነት ተላቀዋል። ከስጋ ተገዥነት ተገላግለዋል። ከጥበብት ተለያይተዋል። የልብ ቁስል ከሆነው ዘረኛዊነት ተዘጋግተዋል። ከጉራጌ ተወልደው በአማራ መማርን፣ በአማራ ተምረው ለስልጤ መሆንን፣ ለኦሮሞም መትረፍን በለጋነት ሕይወታቸው ተዟዙረው ገብይተዋል። ልቦናቸውን አስፍተዋል። ህሊናቸውን አንጸዋል። እርሳቸው ከታነጹበት እጥፍ ተከንድተው በገቢር ገዝፈዋል። ምድራዊ ትምህርትን ሙስሊም ሆኖ ከክርስቲያን፣ ሼህ ሆኖ ከቄስ መማር እንደሚቻል በተግባር አስተምረዋል። ሀገርን በሰፋ ቁና ሰፍረዋል።
ትውልድን በፈነጠቃማ እሳቤ አሳፍረዋል። የሀገር ጨው ሼህ ዒሳ ናቸው። በሀገሩ ነፃ ሆኖ እንዳልኖረ፣ ለዘመናት ሚዛኑ እንዳልተጠበቀ፣ እንደ ዜጋ እኩል እንዳልተጠቀመ፣ ፍትህን እንዳልተመገበ፣ በአጠቃላይም እንደተበደለ ከሚያምን ትውልድ ውስጥ ነበር የወጡ። በእርግጥም የዚያ ዘመን ፍትህ በምሉዕነት ተሳፍኗል ለማለት የሚያስችል እውነት አይኖርም። አስረጂ አይገኝም። ታሪክ ሁል ጊዜም አይሞላም። ሰው ፍጹማዊ አይደለም። ስህተት ከማንም አይታጣም፣ ይኖራል፣ የትም አይጠፋም። በዘመኑ የሼህ ዒሳ ኃላፊነት ሁለት ሆነ። መንትያ ጥረታቸውን ጠየቀ። በአንድ በኩል ካለፈው ጀምሮ እንደተበደለ በዛሬው እንዳልተካሰ የሚያምን ወገናቸውን ቁስሉን ማሻር፣ ብሶቱን መጠገን፣ ጉድለቱን መሙላት፣ መሰረታዊ አስፈልጎቱን ማሳካት። ይህን ሲያስፈጽሙ ማንንም በማይጎዳ መልኩ ነው። ቂምና ቁርሾን አንስተው በመተሳሰብ ሳይሆን የትናንት ለነገ የማይበጅ ለዛሬ የሚያስኬድ ጥላ መነሳት እንዳለበት በጥበብ በማሳመን ነበር። መካስ የሚወተውት ወገናቸውን ግፊት ያስታግሳሉ፣ ሌላውን ወገን በማሳመን ረገድ ደግሞ ይተጋሉ። በሌላ መልኩ የበዳይና የተበዳይ የጨቋኝና የተጨቋኝ መንፈስ እንዳይሰርጽ ወገናቸው በአብሮነት ሀገር በመገንባት ረገድ እንዲጸና መግለጽና ማድረግ፣ ከተቀረው ኢትዮጵያዊ ወገን ጋር እኩል አሰልፎ ማራመድ የሼህ ዒሳ ጣምራኛው ኃላፊነት ነበረ። መንትያ ሸክሞች ናቸው። እነሆ ሼህ ዒሳ የተሸከሙትን ኃላፊነት በሚጥን ጥበብ ህልማቸውን ባሳኩበት ድባብ በታሪካቸው ፈንጥቀው ሲንጸባረቁ ከጥልቅ አርአያነታቸው መካከል ቁንጽል ማሳያዎች እንደሚከተለው ቀርበዋል። የበኒን መስጊድ እንጻት። ሼህ ዒሳ ከትውልድ ቀያቸው ተነስተው ወደ ወሎ አቅንተዋል። ለሁለት ያክል ጊዜ መመላለሳቸው ይታመናል። በጉዟቸው ወቅት የአዲስ አበባ ምድርን መርገጣቸው፣ ለእረፍትም በዚያው መቀመጣቸው ይጠበቃል። በዘመኑ ሙስሊም የሆኑ ወዳጆቻቸው ዘንድ ሊያርፉም ይችላል። በአንድም በሌላ ሁኔታ አዲስ አበባ ውስጥ ለሙስሊም ነዋሪዎች መገልገያ የሚሆን ሁነኛ መስጊድ አለመኖሩን ታዝበዋል። ክፍተቱንም ተመልክተዋል። ችግሩንም ተረድተዋል። ልሕቁ ልቦናቸው ችግር መፍታቱን አበጥሮ ያውቅበታል። ሼህ ዒሳ ይህንን ተልእኮ ለማስመር ወጥነው ተነሱ። አፋዊ መረጃዎች፣ ሊቆች ተሰባሰቡ፣ ወደ ሼህ ዒሳ መጡ። የእርሶ ጥበብና ስኬት ወደ ከተማው አካባቢ ጭምር ተዳርሶ ፍሬ መያዝ ይገባል ብለው አሳወቁ። ሼህ ዒሳን ለአዲስ አበባ የመስጊድ አበርክቷቸው ጋበዙ ይላሉ። በሌላ መንገድ አጼ ሚኒልክ ከ1881 ወዲህ መላው የጉራጌ፣ የወለኔ፣ የቀቤና፣ የስልጤ ግዛትና ማኅበረሰቡን አስገበሩ፣ በግዛታቸው ስር አጠቃለሉ። ከዚያን ጊዜ ጀምሮ የአካባቢው ታዋቂ ሰዎች ወደ ከተማ ጎራ እያሉ ከሹማምንቱ ጋር መተዋወቅ ጀመሩ። ሼህ ዒሳ አንደኛው ነበሩ። ከመሳፍንቱም ጋር ተግባቡ። አንዳንድ ሁኔታቸውን ታዘቡ። አዲስ አበባ ውስጥ ይኖሩ የነበሩት እልፍ አእላፍ ሙስሊሞች መሰረታዊ መስጂድ እንዲኖራቸው ለማድረግ ሐሳብ አነገቡ። ጊዜው በንግሥት ዘውዲቱ ዘመን እንደሆነ ይታመናል። በዘመኑ አረባዊ የየመን ነጋዴዎች አዲስ አበባ ውስጥ ይኖሩ ነበር። ከነርሱ መካከል ባዘርዓ ወይም አቡዘር ይታወቃል። ቆዳ ኤክስፖርት በማድረግም ይተዳደራል። መኖሪያ ቤቱ አሸንዳ ተራ አካባቢ አድርጎም ይኖራል። ያ ጀማዓ
ይቀጥላል። አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።